ከተዛመደ የተዋደደ ይበልጣል። ፍቅር ምንድነው? የሰውነት መመዘኛው ትልቁ ሚዛን ፍቅር ነው። ፍቅር በሰዎችና በመላእክት ልሳን ከመናገር በላይ ነው። ፍቅር ድሆችንም ከመመገብና ስጋችንን ለእሳት አሳልፈን ከመስጠት የላቀ ነው። እውነተኛ ፍቅር የሚታገስ፣ ሁሉን የሚያምን፣ ከእውነት ጋር ደስ የሚለው፣ የማይቀና፣ ቸርነት የሚያደርግ፣ የማይመካ፣ በደልን የማይቆጥር፣ ሁሉን ተስፋ የሚያደርግ ነው። ፍቅር የሕግ ሁሉ ፍጻሜ በመሆኗ ትልቅ ገንዘብ ናት። ፍቅርን የምንገልጸው ሰውን፣ አምላክን እንዲሁም አገርን በመውደድ ነው። የምንሆነው የምንወደውን ነገር ነው። ተራ ነገር ካፈቀርን ተራ እንሆናለን። ከፍ ያለ ነገር ካፈቀርን ግን ከፍ እንላለን። ትልልቅ ነገሮችን ማድረግ አንችልም። የምንችለው ነገር ቢኖር ትናንሽ ነገሮችን በታላቅ ፍቅር ማድረግ ብቻ ነው። ፍቅር ያለውን ነገር ሁሉ ያካፍላል። በፍቅር የማይገለጽ እምነት አይደለም። በመንፈሳዊነታችን ማደግ ካለብን አስፈላጊው ነገር በዚህ ታላቅ አምላክ ፊት የፍላጎታችንና የአንደበት ዝምታን መኖር ስንችል ነው። ምክንያቱም እርሱ በደንብ የሚያዳምጠው ጽሞናዊ ፍቅር ነውና። በሕይወታችን ከሚይዙት ፍቅሮች ሁሉ የላቀ ፍቅር የሚይዘን ከፈጣሪ ጋር ስንፋቀር ነው። ወደር የለሽ ፍለጋም እሱን ለማግኘት የምናደርገው አሰሳ ነው። እንዲሁም ትልቁ ስኬታችን ሊሆን የሚችለውም እሱን ማግኘት ስንችል ብቻ ነው። ጠላትን የምታጠፋበት ትልቁ መሳሪያ ፍቅር ብቻ ነው። ይህን የከበረ ዕንቁ የማይስተካከሉት ልዩ ጸጋ ማጣት ማለት ሰው ሆኖ ተፈጥሮ ሰው ሆኖ አለመገኘት ማለት ነው። መርዝ ምንድነው? ማንኛውም ከሚያስፈልገን መጠን በላይ የሆነ ነገር ሁሉ መርዝ ነው። ስልጣን፣ ሀብት፣ ድህነት፣ ንዴት፣ ስግብግብነት፣ ስንፍና፣ ጥላቻ፣ ራስ ወዳድነት፣ ፍቅር፣ ጉጉት ወይንም ሌላ ማንኛውም ነገር ሊሆን ይችላል። ፍርሃት ምንድነው? ፍርሃት እርግጠኛ አለመሆንን አለመቀበል ነው። እርግጠኛ አለመሆናችንን ብንቀበል ፍርሃት ገደል ይሆናል። ቅናት ምንድነው? ቅናት የሌሎችን በጎ ነገር አለመቀበል ነው። የሌሎችን በጎነት ብንቀበል መነሳሳት ይፈጥርልናልና። ንዴት ምንድነው? ንዴት ከቁጥጥራችን ውጭ የሆኑ ነገሮችን አለመቀበል ነው። ያንን ብንቀበል ትዕግስት ይሆነናል። ጥላቻ ምንድነው? ጥላቻ አንድን ሰው እንዳለ በሰውነቱ መቀበል አለመቻል ነው። አንድን ሰው ያለምንም ቅድመ ሁኔታ መቀበል ብንችል ግን ያ ጥላቻ ፍቅር ይሆናል ማለት ነው። በሕይወት ዘመንህ ይህን አስብ። ሰዎች ምክንያት እየፈለጉ ጥፋተኛ ካደረጉ ሊርቁህ እንደፈለጉ እየነገሩህ ነውና ከአንደበትህ አልፎ ውስጥህን የሚያዳምጥ አምላክ መቼም የትም እንዴትም ካንተ ጋር ነው። በሕይወት ውስጥ ፈተና ከበዛብህ አትዘን፣ ታገስ። ምክንያቱም ጨረቃ ውበት የሚጨምረው ጨለማ በዙሪያዋ በጨመረ ቁጥር ነውና። ጨለማን ጨለማ ያጠፋውም። ጨለማን ማጥፋት የሚችለው ብርሃን ብቻ ነው። ጥላቻንም ጥላቻ ያጠፋውም። ጥላቻን ማጥፋት የሚችለው ፍቅር ብቻ ነው። የፍቅርን ትክክለኛ ትርጉም ተማር። በሕይወትህ ውስጥም ዋናው ነገር ይሁን። አምላክን አፍቅር፣ ራስህን ውደድ፣ ሌሎችንም እንዲሁ። ይህንንም ግልጽ ባልሆነ መንገድ አታድርገው። ትሕትና ይኖርህ። ከእያንዳንዱ ሕይወት ካለው ነገር የምትማረው የሆነ ነገር አለ። በሌሎች ሰዎች ደስተኛ ሁን። የሌሎችንም ስሜት ተረዳ። ከሞከር ሁሉንም ሰው መውደድ ትችላለህ። ከምስጋና ጋር ቸር፣ ከትችት ጋር ጥንቁቅ፣ አገልግሎት ለመስጠትም የነቃ ሁን። ብዙውን ድርሻ የሚወስደው እኛ ለሌሎች የምናደርገው ነው። ስለዚህ እንክብካቤህን ለሚሹ ከምትችለው ያነሰ አታድርግ። እውነተኛ ፍቅር ምድር ላይ ያለውን ሁሉ ቋንቋ ይናገራልና። ብርሃን ወረቀት ላይ በብርሃን እጅ የተጻፈ የብርሃን ቃል ስፍራን፣ ርቀትንና ጊዜን የሚደመስስ ኃይል ፍቅር ነው። ስለዚህ ትመስገን ዘንድ አመስግን፣ ፍቅርን ትቀበል ዘንድ ፍቅርህን ስጥ።